በዛሬ ቪዲዮ በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል። አሁን በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጋይስ ሁኔታዎች እጅግ በጣም እየተጠናከሩ መጥተዋል። በአሁኑ ሰዓት በሚወጡት መረጃዎች መሰረት አሜሪካ ከእስራኤል ጋር አንድ ላይ በመሆን እንግዲህ ሙሉ እርምጃ ኢራን ላይ ለመውሰድ ዝግጅታቸውን እንደጨረሱ እየተነገረ ይገኛል። እነዚህንና መሰል ቪዲዮዎችን እንመለከታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ድረስ አንዋነኝ። እንደምን አላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህንን ቪዲዮ ላይክ ፋንሰጣችሁ እችን ነገር ነክታችሁ እንድትጀምሩ በአክብሮት ጠይቃለሁኝ። በቅድሚያ አልሐምዱሊላህ ረቢል ዓለሚን። እንደሚታወቀው በአኑንና በዛድ ሚዲያ አማካኝነት በሀዲያ ዞን ላይ የጀመርነው ትልቅ ፕሮጀክት ነበረ። ይህም ማለት ነው የጉድጓድ ውሃን የማስፋፋት ስራ ጀምረን ነበር። አልሐምዱሊላህ ኢንሻአላህ ትናንትና ከትናንት ወዲያ በሰላም አጠናቀን ጨርሰን አስመርቀን መተናል። በጣም ደስ በሚል ማለት ነው። እነዚህ ከኋላ የምትመለከቷቸው ለሁድሁድ ጀማዓ ይህንን ፕሮጀክት ማለት ነው ከፊት ሆኖ እየመራ ለነበረው ጀማዓ ለኛ ጀማዓ ማለት ነው እና አጠቃላይ በሁድሁድ ጀማዓ ለምትሳተፉ ለአላህ ብላችሁ ብራችሁ ላወጣችሁ ሙላ እንግዲህ አመስግነው ይሄን የምታያቸውን ምስክር ወረቀቶች ሰጥተውናል። አላህ Subhanahu Wa Ta'ala ደግሞ ኢንሻአላህ ከፍ ያለውን ጀነተል ፊርደውስን እንዲወፍቀን ምኞታችንም ዱዓችን ነው። አላህ መልካም ስራችንን ይቀበለን ኢንሻአላህ። በአኑን ዩቲዩብ እንዲሁም በዛን ሚዲያ እንዲሁም በአጠቃላይ በሁድሁድ ጀማዓ ከዚህ በኋላ በርካታ ትልልቅ ስራዎችንም እንሰራለን አብረን ማለት ነው። በዚህ ኸይር ስራ ላይ 5ም 10ም አነሰ በዛም ሳትሉ ያወጣችሁ እንዲሁም በዱዓ ላገዛችሁ በሙሉ አላህ መልካም ስራችሁን ይቀበላችሁ። እንዳልኳችሁ ቪዲዮ ኢንሻአላህ በቅርብ እንለቅላችሁ ይሆናል ኢንሻአላህ። መላ ሀገሪቷን በውሃ እናጥለቀለቃታለን በአላህ ፍቃድ። ዛሬ እስቲ አንድ ቪዲዮ ከመጀመራችን በፊት አንድ መልእክት ላንብብና ወደ ቪዲዮ እንገባለን። መልእክቱ እንደዚህ ይነበባል። አሰላሙ አለይኩም አኑ እንዴት ናችሁ? መጀመሪያ እንኳን ለረመዳን ወር አደረሳችሁ። ካስታወሳችሁኝ አምና ለረመዳን አንድ ሰው ጠቁሚያችሁ ልደታ ፍርድ ቤት አጥር ስር ሊስትሮ የሚሰራ አባት ማስፈጠሪያ ሰጣችሁ አስደስታችሁናል። አላህ ጀዛችሁን ይክፈላችሁ። እና እኛ አባት ዘንድሮ ማሰባቸው ወይም መጠበቃቸው በጣም ያሳስበኛል። እኔ ባደርግላቸው እናንተ አሟልታችሁ እንደምትሰጧቸው አይሆንም። ነገር ግን እኔ አቅሜን አካውንት ላይ እልክልሃለሁ። እንደማስቸግራችሁ አውቃለሁ። አፉ በሉኝ። ዘንድሮም ለእሳቸው ብትሰጡልኝና ከሀሳብ ብትገላገሉኝ ደስ ይለኛል። አላህ ለሚያሳስባችሁ ነገር ሁሉ መፍትሄ ይስጣችሁ። አሚን አሚን አሚን። እህቴ እንግዲህ ይሄንን ቴክስት አንብቤው መልስ ማልሰጠውም አፉ በይ ኢንሻአላህ። ምናልባት ይሄን ቪዲዮ እያየሽ ከሆነ ኢንሻአላህ ዘንድሮ ሁሉም ያፈጥራ ቻሌንጅ 4 እንግዲህ ቻሌንጁ ተጀምሯል። በይፋ የሚሳተፈው ሰው ጥቂት ነው። ነገር ግን ብዙ ሰዎች ከሳተፉ እኛ አባትም እንዘይራቸዋለን። አስታውሻቸዋለሁ ልደት አካባቢ እንዲህ በሊስትሮ የሚተዳደሩ ትልቅ አባት አሉ። እሳቸው ጋርም ማስፈጠሪያ ወስደን ነበረ በዚህች እህታችን ጥቆማ መሰረት እና ኢንሻአላህ ተሳተፉ በዘንድሮ ረመዳን ቻሌንጅ ላይ። ሐቂቃ አሁን ላይ ያው ለእናንተ መንገር ስለማያስፈልግ ነው እንደዚህ ቴክስትም ይጻፋል ይደወላል። እንደ የሰፈር ሰው ደግሞ ከዚህ በፊት የሚደርሳቸው ሰዎች አሁን ሰላምታም እያበዙ ነው አለን አትርሳን እንደማለት ነው ማለት ነው። አትርሳን አለን። ስለዚህ አንዳንዴ በእኛ ሀገር አባባል ይባላል የማጨርሰውን ነገር አትጀምረው ይባላል። አይ ደግሞ በፍጹም በአላህ ተስፋ ቁርጥ ኢንሻአላህ እስካለው ድረስ የዩቲዩብ ቻናል እስካለ ድረስ ከናንተ ጋር ማለት ነው ኢንሻአላህ። ወደፊት ደግሞ ምናልባት ከዩቲዩብ እንኳን ዓለም ብገለል ማለት ነው ይሄ ነገር አላቀውም ብዬ ነው የጀመርኩት። ስለዚህ አሁንም ቢሆን ተባብረን ተጋግዘን ሁሉም ያፈጥራቻል እንጂ ቢያንስ ማለት ነው ከ50 እስከ 30 ቤቶች ላይ ብንደርስ ይሄ በጣም አጭር ነው። የገባልኝ ብር ደግሞ ማለት ነው የአንድ ቤተሰብ ቢሆን ነው ሀይቃ ማለት ነው የአንድ ቤተሰብ ማለት ነው። ነገር ግን አሁን በአላህ ተስፋ ሳልቆርጥ እናንተ ምርጥ ቤተሰቦች አላችሁ ብዬ እየጠየቅኩ ነው። በጣም አጭር ቀን ያለው ስለዚህ አታሳፍሩን፣ አስደስቱን። አላህ በጀነት ያስደስታችሁ ኢንሻአላህ። ሁሉም ያፈጥራ ቻሌንጅ እንደ አምናውም ይቀጥላል። ተሳተፉ። አካውንት ኢንሻአላህ ከፊት ለፊትም አለ፣ ኮሜንት ላይ ማስቀምጥላችኋለሁ፣ ቁጥሬ ማስቀምጥላችኋለሁ። ያልገባችሁን ጠይቁ። ወደ ቪዲዮ እንገባለን። አብራችሁን ቆዩ። ጋይስ ዘይት ላይ ምንድነው የተፈጠረው? እንደሚታወቀው እንግዲህ ከቅርብ ጊዜ ወዲህ በዘይት ላይ ከፍተኛ የሆነ የዋጋ ጭማሪ እየተከሰተ ይገኛል። ለምሳሌ ያህል ከ2 ሳምንት በፊት 1980 ብር ሲሸጥ የነበረው 5 ሊትር ኦማር ዘይት አሁን ላይ እንግዲህ እስከ 2250 ብር እየተሸጠ ይገኛል። በውስጥ መስመር እንግዲህ ሀሳባቸውን የላኩልኝ አንዳንድ ተከታዮቼ እንዳሉት በተለይ ኦማር ዘይትን በዚህም ዋጋ በሱቆች ላይ ማግኘት እንዳልቻሉ ገልጸዋል። ታዲያ አሁን ላይ
ላይ እየተስተዋለ ያለው ከፍተኛ የሆነ የዘይት ዋጋ ጭማሬ በኑሮ ውድነት እየተፈተነ ያለውን በርካታ የማህበረሰብ ክፍል እንግዲህ ክፉኛ እየተፈታተኑ ይገኛል። እስኪ እናንተ አካባቢ 5 ሊትር ዘይት ስንት ብር ነው የሚሸጠው? ሀሳባችሁን በኮሜንት ላይ ጻፉልን። እኛ አካባቢ 5 ሊትር ዘይት የሚሸጠው 1900 ምናምን ነው። በብዛት ሲሆን ይቀንሳል። እኛ ደግሞ በብዛት ገዝተን ለየቲሞች እናስደሳቸው። በጣም ይሄ የኑሮ ውድነቱ በቃ እቺን አመት ላይ በጣም እየናረ እየወጣ ይገኛል። ሰው ከአቅሙ በላይ እየሆነ ይገኛል። ስለዚህ ቢያንስ በዚህ ጊዜ አንተዋቸው ኢንሻአላህ ደግፉ አግዙና። ዘፈን መስማት እንኳንስ በጾም ላይ አይደለም ከጾም በፊትም ችግር አለ። ዘፈን የሚወድ ዘፈን የሚያዳምጥ ከቁርአን ጋራ ጠባለው ማለት ሚዝማሩ ሸያጢን የሰይጣን መዝሙሮች ማለት ናቸውና ዘፈን ላይ ባካችሁ ጥንቃቄ። አማ ረመዳን አዕظም من هذا ረመዳን እኮ ማላ ያኒ ነገር አሉባልታ ነገር መሰማት የለበትም። ጊዜው በጣም ውድ እኮ ነው። የረመዳን በጣም ከፍተኛ እድል ነውና ይህን እድል በዘፈንና ባሉባልታ በሙሰልሰልና በተለያዩ ቴሌቪዥን ላይ ራስን በዚያ በመጣድ ማሳለፍ የለብንም። በፍጹም ቁርአን በመቅራት ዚክር በመዝከር አላህን Subhanahu Wa Ta'ala በማስታወስ ነው መቀጠል ያለብን። ነዓም አላህ በሰላም ያድርሰን። ይሄንን ጊዜ ይሄን ወቅት ሲመጣ አታውቃላችሁ ቲቪዎች ናን ነገር ላይ ኢስላማዊክ ድራማ ኢስላማዊክ ነገር ምናምን እያደረጉ ያው ወሩን የመሸቀያ የኢባዳ ሳይሆን የመሸቀያ ወር የሚያደርጉ ኢስላማዊ ቲቪዎች አሉ። ከነዚህ ቲቪዎች ራሳችሁን በማግለል ኢባዳችን ላይ ቂራአታችን ላይ መልካም ስራችን ላይ ብቻ ትኩረት እናደርግ። አሁን የዩቲዩብ ቻናል ይሄ ለዚህ ነው የሚለየው። ረመዳን ሲመጣ ከሽቀላ ይቀር ማለት ነው። እኔ እንደዚህ ዱንያዊ ሽቀላ ሲሆን አኺራዊ ሽቀላ ላይ ትኩረት አድርገን ያው በቃ እሱ ይበልጣልና ረመዳን ላይ በዛ ነገር ተፈተፍ ማለት አለብን ማለት ነው እንጂ እንደ አብዛኛው ዩቲዩብ ምናምን ነገር እንደ አብዛኛው የቲቪ ቻናሎች ረመዳን አዘጋጅተን አቀደም ማለት ነው የሆነ መሸቀያ ወር ነው መጣ ምናምን ብለን እንትን አንልም። እኛ መሸቀል ለአኺራችን ነው። ለአኺራ መሸቀል የሚፈልግ አሁንም ቤተሰብ ይቀላቀል። ኡምራ ልናቆም ነው። በጣም ነው የምናዝነው። በአንዲት ሴት ምክንያት የብዙዎች ኡምራ የማረግ ህልማቸው ሊጨናገፍ ነው። ዱንያ ላይ ሰዎች ኡምራ እንዳያረጉ መንገድ ከመዝጋት ለዚህ ሰበብ ከመሆን በላይ ወንጀል ያለ አይመስለኝም። በጣም ነው የሚያሳዝነው። ኡምራ ብሎ እየሄዱ እየጠፉ ስላስቸገሩ ለኢትዮጵያውያን እንግዲህ የትኛውም ትራቨል ኤጀንሲ ቪዛ አይሰጥም። ምክንያቱም ባን ተደርጓል። እኛ ብዙ ሪስኮችን ወስደን ጀምረን ነበር። የመጀመሪያ ዙር በሰላም ተጠናቆ፣ ሁለተኛው ዙር በሰላም ተጠናቆ፣ ሶስተኛ ዙር ደግሞ ጃንዋሪ 14 ሄደን ነበር። ከነዚህ ተጓዦች ውስጥ አይሻ ሙሐመድ አህመድ የምትባል የጎጃም ተወላጅ ሄዳ ቀርታለች በኡምራ ሰበብ። እቺ ልጅ በአስቸኳይ ካልወጣች ከዚህ በኋላ ኡምራ ቪዛ አናገኝም፣ እንዲሁም ቢሮአችን የ25000 ድርሃም ቅጣት ይጠበቅበታል ማለት ነው። ይህንን ቅጣት ኦሬዲ እሷን ስለምንከሳት በምትያዝ ሰዓት ላይ ይህንን ብር ሳትከፍል የሳውዲን ምድር ለቃ አትወጣም። በዚህ ድርጊት የተሳተፋችሁ እሷንም ያስጠፋችሁ ሰዎች ቤተሰቧም የሆናችሁ ነገ ፎቶ ፖስተን ፓስፖርት ፖስተን ስትንቀሳቀሽበት የነበረውን ቪዲዮ ፖስተን ነገሮች እየተባባሱ ከመሄዱ ክስም ከመክፈታችን በፊት ይሄ ቪዲዮ ሁላችሁም ላይክ ሼር ሪፖስት አድርጉትና ለሷም ለቤተሰቧም እንዲደርስ አድርጋችሁ በአስቸኳይ ከዚህ ድርጊትሽ ተቆጠበሽ የብዙዎችንም ህልም እንዳታጨልሚ እባክሽን ወደ ኢማራት ተመለሺ። ይሄ በጣም ከባድ ጉዳይ ነው፣ ጨዋታ አይደለም። ያንቺንም ህይወት ነው የምታበላሽው። ለኛ ቪዛ የሰጠንንም ድርጅት የኛንም ካምፓኒ ችግር ውስጥ ነው የምትከቺው። እንዲሁም ብዙ ሺዎች ደግሞ ኡምራ ለማድረግ የተዘጋጁ ሰዎች አሉ። የነሱንም ህልም ነው የምታጨልሚው። አሁን ለረመዳንም ኡምራ ለማድረግ 100 የሚበልጡ ሰዎች ተመዝግበዋል። እነዚህ ሙሉ ሰዎች ኡምራ እንዳያደርጉ ምክንያት ልትሆኚ ነው። ስለዚህ እባክሽን ከዚህ ድርጊትሽ ተቆጥበሽ በዚህ ድርጊትም የተሳተፋችሁ የጉዳዩን ትልቅነት አይታችሁ በአስቸኳይ እቺ ልጅ እንድትመለስ አድርጉ። እንግዲህ ካልተመለሽ በተደጋጋሚ ወደ ቤተሰብ ጋር የምንሄድ መሆኑን ፎቶሽን እዚህ ጋር ፖስተን ሰውም እንዲተባበረን የምናደርግ መሆኑን እንድታቂ እንፈልጋለን። እባክሽን ነገሮች ሳይባባሱብሽ እኛንም ችግሩ ሳትከችን ቶሎ ብለሽ ኮንታክት አድርጊንና የምትመለሽበትን መንገድ እናመቻች። ሁላችሁም ይሄን ቪዲዮ ላይክ ሼር ሪፖስት አድርጉ። በጣም ነው የሚያሳዝነው። በጣም እዚህ ጋር እኔ እንደ ነጋዴ ምናምን ሆኜ ሳይሆን የማየው ራሴም እንደ ዑምራ ተጓዥ ወደፊት ስለማስብ ማለት ነው
በእናንተ በአንዳንድ ሰዎች ምክንያት ማለት ነው እንደዚህ ነገሮች ልታቆሙ ይገባል። የሆነ ሰዓት ላይ በጣም ሙድ ሆኖ ነበር እንደዚህ ወደ ዑምራ ምናምን እያሉ የሄዱ የመጥፋት ሙድ ማለት ነው። ነገር ግን ከሆነ ጊዜ በኋላ አሰራሩ ምናምን ተቀይሮ የሚጠፉ ሰዎች በጣም እንደቀነሱ ነበር የሰማነው። እንደዚህ አይነት ድፍረት እንደዚህ አይነት ይሄ የጋጥ ወጥ ተግባር ሀይቃ ሊቆም ይገባል። ይሄ እዚህ ጋር የአንድ ሰው ብቻ ነገር አለ፣ የብዙ ሰዎችን ህይወት ነው የሚመሳቀለው። አጠቃላይ ደግሞ እንደ ሀገር ደግሞ ኢትዮጵያን ስም ማጥፋት ነው። የሆነ የቪዛ ቅነሳ ሊመጣ ይችላል። ከዚህ በጣም የኛ ላይ ደግሞ የሆነ ህጉ ሊጠብቅ ይችላል። ወደ ዑምራ የሚሄድ ሰው 1 ሚሊዮን ብር ካለታስ ካቴለም ልትባች ያለ ምናምን። ስለዚህ እዚህ ጋር ያለውም እንደምንም ብሎ ቆጥበው 100 ምናምን ሺህ እንደምንም ቆጥበው በቃ ይሄዳሉ ሲል ሲሄድ የጠፋ ሰው እያስቸገረ ስለሆነ የቤት ካርታ ሲል ቢባል አሰቡት። እና ይሄ ነገር እንደ ቀልድ የሚተነገር አይደለም። ምናልባት ይሄን ቪዲዮ እንኳን ጓደኞች አሉ ይቻላል መታዩ ከሆነ ይሄንን ተግባሩን አቁማ ወዲያው እነሱም ይተባበሯታል። ከዱባይ ነው መሰለኝ የሄደችው፣ እነሱም ያሉት ዱባይ ነው መሰለኝ። ትመለሳ ወደ ስራዋ ማለት ነው። ይሄ ተገቢ አይደለም። ሳውዲ አረቢያዊ እናት 19 ልጆች ኑሯት የዶክትሬት ዲግሪዋን መያዝ በቅታለች። ብዙዎችም እያደነቋት ይገኛሉ። ሱፐርማም የሚል ቅጽል ስምም ሰጥተዋታል ማለት ነው። እንደምትመለከታት ሐምዳን አልሮይኒ የተባለችው የ43 ዓመት ሰው ናት። እንግዲህ 19 ልጆችን 10 ወንድ ሲሆኑ 9 ደግሞ ሴት ናቸው። እንግዲህ እነዚህን እያሳደገች ነው በ43 ዓመቷ የዶክትሬት ዲግሪዋን ልትይዝ የበቃችው ማለት ነው። እንደምትመለከቱት ኒቃብ ለባሽ ናት ደግሞ። እናም ብዙዎች የዚችን ታሪክ 19 ልጆችን እያሳደገች የዶክትሬት ዲግሪዋን መያዙን ከተሰማ በኋላ ብዙዎች እያደነቋት ይገኛሉ ማለት ነው። እስኪ እናንተ ስለኚህ ድንቅ ጠንካራ እናት ምን ታስባላችሁ? እኔ ማስበው ለብዙ እህቶቻችን ምሳሌ የምትሆን ይመስለኛል። መማር ከፈለጉ መውለድ ማግባት እንደማይገድም ነው። ከልብ ከአንጀት ካለቀሱ እምር ይባለው እንባ ይታገድ በቃ የሆነ በቃ ጨርሱት። ከአንጀት ካለቀሱ ጨርሱት ኮመንት ላይ እና ማሻአላህ ብለናል። በጣም የሚገርም ነው። 19 ልጆች እናት የዶክትሬት ዲግሪ ያለው ዋው ማሻአላህ። ጋይስ ሁኔታዎች እጅግ በጣም እየተጠናከሩ መጥተዋል። በአሁኑ ሰዓት በሚወጡት መረጃዎች መሰረት አሜሪካ ከእስራኤል ጋር አንድ ላይ በመሆን እንግዲህ ሙሉ እርምጃ ኢራን ላይ ለመውሰድ ዝግጅታቸውን እንደጨርሱ እየተነገረ ይገኛል። ሙሉ መረጃውን ልንገራችሁ፣ ኮፒ ሊንክ እና ሼር እያደረጋችሁ ቪዲዮ እንዲወጣ። አብርሃም ሊንከን የተባለው እጅግ በጣም ግዙፍ የሆነው የአሜሪካን ትልቁ መርከብ እንግዲህ በሚድል ኢስት በሚገኘው ሰርጥ ውስጥ መግባቱና መድረሱ ተነግሯል። ይህም አብርሃም ሊንከን የተባለው እጅግ በጣም ግዙፍ የሆነ መርከብ እንግዲህ በላዩ ላይ እስከ 90 ኤርክራፍቶችን ወይም ጀቶችን መጫን ይችላል። በውስጥም ከ5600 በላይ የሆኑ ክሮችን ወይም ወታደሮችን መያዝ የሚችል ነው። እንደዚህ አይነት መርከብ እንግዲህ ወደ ሀገራችሁና ወደ ቦታችሁ ሲጠጋ ትልቅ የሆነ ስትራይክ ለመውሰድ ነው። ቱርክም የጦርነት አይቃሬ ነው ብላ እንግዲህ የተለያዩ ዝግጅቶችን እያደረገች ትገኛለች። በዚህ ጦርነት ምክንያት ከኢራን ወደ ቱርክ ሊገቡ የሚችሉ ሰዎችን እንዴት መቀበልና ማስተናገድ እንዳለባት ፕላን እያደረገች ነው ተብሏል። አሜሪካንም ልዩ የሆነ ኦፈር ማለትም ኔጎሽዬሽን ለኢራን እንዳቀረቡ ተነግሯል። እንደዚህ አይነት እርምጃዎች የሚወሰዱት እንግዲህ ወታደራዊ እርምጃ ከመውሰዳችሁ በፊት ነው። ነገር ግን አሜሪካ ባስቀመጠችው ሀሳብ ላይ ኢራን የተስማማች አይመስልም። ኢራንም ከፍተኛ የሆነ መልሶ ለማጥቃት ዝግጅት እያደረገች እንደሆነና ዝግጅቷን እንደጨረሰች ተነግሯል። ከዚህም መርከብ ተነስቶ ጥቃት ከሰነዘረብኝ ይህንን መርከብ ሙሉ ለሙሉ አውድመዋለሁ ብላ እየተናገረች ትገኛለች። ከእስራኤልም ሳይድም እንደተነገረው ከሆነ ሙሉ ዝግጅቷን መጨረሷን አሳውቃለች። ኢራን ለሚሰነዘርባት ጥቃት ራሷን ለመከላከልና መልሳ ለማጥቃት ዝግጅቷን መጨረሷን ተነግሯል። እናም በአሁኑ ሰዓት አነጋጋሪው ነገር ይህ ጥቃት መቼና የት እንዴት ሊፈጸም ይችላል የሚለው ነገር ነው። እንደሚታወቀው ሰሞኑን የአሜሪካና የኢራን ጉዳይ በጣም የዓለም ትኩረት ስቧል። የዓለም ሚዲያዎች እንዳለ ትኩረት ወደዛ አድርጓል። የዓለም ኢኮኖሚ ማለት ነው በጣም እንትን እያለ ነው። በጣም የዋጋ ግሽበት እያሳየ ነው። ወርቅ ራሱ $5000 በላይ ከፍ እንዳለ በዚህ ሳምንት ሰምተናል። ምን ያህል ጦርነት ማለት ነው የኑሮን የሰላም አጠቃላይ በቃ ኢኮኖሚ እንዴት እንደሚያናጋ እየተመለከተ እንገኛለን። አላህ Subhanahu Wa Ta'ala ዓለማችንን ሰላም ያደርጋት። አሁን በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። እጅግ በጣም አሜሪካ አብዝታ የምትፈራትና የምትንቀጠቀጥላት ሰሜን ኮሪያ ላይ በኢራን ላይ አንዳች ጦርነት የሚከፈት ከሆነ በቀጥታ ተሳትፎ አድርጋለሁ ስትል አሜሪካ ላይ ከድጡ ወደ ዋጡ የሚል እንግዲህ የሚያስብል ከፍተኛ የተባለ እንግዲህ ቴንሽንና ስጋት መጫሯንም ጭምር ዓለም አቀፍ ሚዲያዎች ይዘገቡት ይገኛሉ። የሰሜን ኮሪያው ኪም ጆንጉን ዛሬ የወደብ ከተሞችንና እንዲሁም ደግሞ በወደብ አቅራቢያ ለተሰሩ የኮሪደር ልማቶችን የጎበኙ ሲሆን በዚህ ክብረ በዓል በርካታ ባለስልጣናትና
ሹማምንቶች በተገኙበት በሰሜን ኮሪያ ላይ አደባባይ ላይ በኢራን ላይ አሜሪካ ቀጥተኛ የሆነ እንግዲህ ጥቃት የምትፈጽም ከሆነና እንዲሁም ደግሞ ሉዓላዊነትን የምትዳፈር ከሆነ በጦርነቱ ቀጥተኛ ተሳትፎ አድርጋለሁ ይህንን ደግሞ በእርግጠኝነትም ሩሲያምና ቻይናም ይህንን ጉዳይ ይቀላቀላሉ ብዬ አስባለሁ ስለዚህ ሶስተኛው የዓለም ጦርነት ለመነሳቱ ምክንያት ደግሞ አሜሪካ መሆኑን ሁሉም ሰው ያውቃል ታዲያም በቀጥታም ሆነ በተዘዋዋሪ ላይ ኢራን ላይ ጦርነት ከተከፈተም እኛ ቀጥታ ተሳትፎ ሊኖረን ይችላል ሲሉም ድምዳሜያቸውን አስቀምጠዋል የአሜሪካ ሽማምንቶችና ባለስልጣናት ኢራን ላይ ያላቸውን ጉዳይ ካላስቆሙና እንዲሁም ደግሞ ካልተው በስተቀር ቀጥተኛ ተሳትፎ ካላቸው እንግዲህ ቻይናና ሩሲያም የዚሁ አካል ስለመሆናቸው እንግዲህ ኪም ጆንግ ኡን ፍንጭ ሰጥተዋል የተባለው እጅግ በጣም አሳዛኝ ነው ነገሩ በዚህ ከቀጠለ ሶስተኛው የዓለም ጦርነት የሚነሳ ይመስላል አዝማሚያው ወደዛ ነው አስቡት እነዚህ ታላላቅ የዓለም ሀገራት በጣም በኢኮኖሚም እንደዚሁም ደግሞ በወታደራዊ አቅሟቸው ከፍተኛ የሚባሉ ሀገራት እርስ በርስ እንግዲህ እየተጣመሩ እየተዛዛቱ ወየውልሽ ከነካሻት ምናምን እየተባባሉ ነው ይሄ ነገር ደግሞ ለዓለም በጣም ከፍተኛ ስጋት ነው አላህ ይሄን ሰላም ያደርገው ረመዳናችን ደርሶ በሰላም እንጾም ሰዎች ያርገን በጣም ከባድ ነው ሐቂቃ ማለት እንደዚህ እንደቀል ምናምን ተርፎ ነገር አለ የዓለም ኢኮኖሚ ምን ያህል እንደተናጋ የምታውቁት ሶሻል ሚዲያ ላይ የምትከታተሉ ከሆነ ምን ያህል በቃ የነዳጅ ዋጋ ጭማሪዎች እንደዚህ ቀደም እንዳልኳቸው እነዚህ ወርቅ ምናምን የሚባሉ ነገሮች እነሱ ከጨመሩ የኢኮኖሚ ስለሚናጋ ነው እነሱ ነገር ትኩረት አድርጌ የምነግራችሁ ለዛ ነው መደፈሯን ለማሳወቅ ወደ ፖሊስ ሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል እጅግ በጣም አሳዛኝ በሆነ ሁኔታ ይህ ፖሊስም እንግዲህ ቃል ቀበላለሁ በማለት ነው ወደ አልጋ በመያዝ እንግዲህ ወደዛ በመውሰድ ህፃኗን በድጋሚ አስገድዶ የደፈራት ይህ ወንጀልም የተፈጸመ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ላይ ሲሆን የመጀመሪያ ተከሳሽ አለማየሁ ሙሉ የተሰኘው ግለሰብ እንግዲህ የዚችን የ15 ዓመት ታዳጊ ቤተሰቦቿ ለመኖሩን ተከትሎ በጨለማ በመሄድ እንግዲህ ያስገድዶ መድፈር ወንጀል ይፈጽምባታል ይህንን ወንጀል ቤተሰቦቿ ሳያውቁ ለምታውቀው ፖሊስ ለማመልከት በሄደችበት እንግዲህ ፖሊሱ በድጋሚ ይዞ በመሄድና አልጋ በመያዝ እዚህ ቃል ተሰጭኛለች ብሎ በማባበል እንግዲህ በድጋሚ ያስገድዶ መድፈር ወንጀል ፈጽሞባታል ይህ የጸጥታ አካልም አየለ ደጊሳ የተባለ ሲሆን የ15 ዓመቷን ታዳጊ ከደፈራት በኋላ በመጨረሻ ለቤተሰቦቿ በመናገሯ ምክንያት ክስ ተመስርቶባቸው ሁለቱም በቁጥጥር ስር ውለዋል በአጠቃላይ እንግዲህ አቃቢ ክስ መስርቶ አስፈላጊ የሆኑ የህክምና ማስረጃዎችን እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በመጀመሪያ ተከሳሽ አለማየሁ ላይ የ13 ዓመት እስራት የፈረደበት ሲሆን በሁለተኛ ተከሳሽና በጸጥታ ኃይሉ ላይ ደግሞ 18 ዓመት እስራት እንደተፈረደበት ነው የተነገረው በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ በዚህ ጉዳይ ደግሞ ሀሳባችንን ስንሰጥበት እነዚህ ሰዎች እስር ሳይሆን ብልታቸውን መቁረጥ ነበረ የሚያስፈልገው በተለይ 15 ዓመት ታዳጊ ህፃን ልጅ ነች አስገድዶ ደፍሯታል ፖሊስ ደግሞ ፍትህ ያሰጠኛል የህግ አካል ነው መጠለያ ነው መሸሸጊያ ነው ብላ ስትሄድ እሱም ደፍሮ እንግዲህ ይሄ እንደዚህ ዜና ለሚሰሙ ሰዎች ማለት ነው ከዚህ በኋላ ወዴት አካል ነው ምን ሄደው ብለው እንኳን ፍርሃት ይጭራል ይሄን ታዲያ የህግ አካል ተመጣጣኝ ቅጣት ነበር መቅጣት የነበረበት በተለይ የህግ አካል ተብሎ ፍትህ ያሰጠኛል መብቴን ያስከብርልኛል ብላ እሱም ሲደፍራት በጣም ያስተዛዝባል ይሄስ ተገቢ አይደለም በጣም ማን ነው ተገቢ ያልሆነ ቅጣት ነው በጣም ከፍተኛ የሆነ ቅጣት ነበር ያስፈልገው ለሁለቱም ብልታቸው ተቆርጦ መማሪያ መቀጣጫ ነበር መሆን የነበረባቸው በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል አሁን ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማየት አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ደስ ይለኛል ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገናኝ እግዚአብሔር ቢፈቅድ እንላለን አልፎ ግን ሁሌ አንልም እግዚአብሔር ከፈቀደ ነገ እንገናኛለን እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው በእውነት እንደየእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል በቃ እንገናኛ እንዲሆን በቃ እንዳታረፍጂ ነው ነገር አጥብቀን የምንይዘው እንዳታረፍጂ ነው እንጂ በመሀል ያሉትን ነገሮች እና ብንለምዳቸው ጥሩ ይሄ ስሜት የሚመጣው መቼ ነው ድንገት ሰውን ስናጣው ሁሌ ከዛ እንድረሰዋለን እና እንደዚህ አይነት ልምምዶች በጣም መሰረታዊ ልምምዶች ይመስሉኛል ናም እንደዚህ አይነት ልምምዶች ያስፈልጉናል በቃ ጊዜው የአላህ ነው እኛ እንደምንሆን አንድ አቅም አላህ ከፈቀደ ሁሉ ነገር ይሆናል ስለዚህ ለሁሉም ነገር ፈጣሪያችን ማስቀደም እሱ ከፈቀደ እሱ ይሁን ካለ ነው የሚሆነው የሚሆን ነገር ማስቀደምና ሁሉ ጊዜ ማለት ያለብን ነገር ነው ሙስሊም ደግሞ በዚህ አይታማም አላህ ካለ ለረመዳን
እናስፈጥራለን ኢንሻአላህ ኢንሻአላህ እናስፈጥራለን። ምስኪን የቲሞች አቅመ ደካሞችን አካውንት ከታች አለላችሁ ተባበሩን። አልহামዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ያ ጀማዓ በቀጣይ ኢንሻአላህ ቪዲዮዎች የተሻለ ቪዲዮዎች እንገናኛለን። እስከዛ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።